ውስጡን ጠርጋለው ደጁን ጠርጋለው ልጆቹ 10 ጊዜ ነው ፎቅ ላይ የሚጠሩክ እነሱ ከላይ ነው መኝታቸው እኛ ከታች ነው ኪችን ቤቱ ምናምን ከምድር ነው ራቅ ይላል ቤታቸው ወደዛ በጣም ሩቅ ነው ኪችኑ ደግሞ በጣም ሩቅ ነው እዛ አንድ ልጅ አለች ዩኒቨርሲቲ የምትባል ስሟን ላረሰው ዩኒቨርሲቲ ተማራለች ሚራ ነው ስሟ እዛ ላይ ትሆንና ኢትዮጵያዊ አትወድም በጣም ነው የምትጠላው ኢትዮጵያዊ ስትጠራን እሷ የምትወደው ፊሊፒኒና ባንግላዴሽ ነው የምትወደው የነሱ ደሞዝ ደግሞ ውድ ስለሆነ ሰውየው አይቀጥርም እንዳልኩክ እነሱ 800 አዲስ እንኳን 800 ድርሃም ነው የሚከፈላቸው የለመዱት ሲሆን ደግሞ ይጨምራል የለመዱት ይጨምራል አዎ ከዛ ፎቅ ላይ ትሆንና ኢትዮጵያ ትለኛለች ስትጠራይ ማለት ነው አትፈልግም ስሜን መጥራት ዝም እላታለሁ ወይ ሳልሰማ እንጂ ዝም አልልም እፈራለሁ ኢትዮጵያ ስትለኝ ዝም ስላት ባንጋሊ ትላለች በፈለገችው አይነት ነው የምትጠራክ ስትሰማ አቤት ብቻ ነው ካንተ የሚጠበቀው ሰይጣንም ብላ ብትጠራክ አቤት ነው የምትላት አንተ ከዛ ሮጬ ሄዳለሁ በደረጃ እንደዚህ ተጠማዘነው ላይ ነው በጣም ድካም አለ መጥረጊያ የሚይዝበት እጄ እንደዚህ ብሎ ነው የሚቀረው እንዲያርጌ ነው ማላቀቀው የእውነት ነው የምነግርህ ረጅም ሰዓት ስለሚይዝ ማለት ነው ከዛ ቤት ብዬ ሲሄድ ጂቢ ሪሞቱን አንጪ ልትለኝ ነው ላይ የምትጠራኝ ቴሌቪዥኑ እዚህ ጋር ነው ስትጠራኝ ማንሳት ትችላለች የምትጠራበት መስኮት ጋር የምትመጣበትን ማለት ነው ወደታችን ነው የምትጠራኝ አቤት ብለ ስመጣ ጂቢ ሪሞቱን አንጪ ዛሬ ሪሞቱን ሰጣታለሁ አሁንም ትጣራለች ታሊ ፎቅ በቃ ቀን ሙሉ ስትጠራክ ነው የምትውለው ቀኑን ሙሉ ምግብ ስትበላ ነው የምትውለው ዝም ብላ ትበላለች ዝም ብላ የታሸጉ ነገሮች እንደኛ አይነት አይደለም ምግባቸው የታሸጉ ይሄ ምንድነው እንደ ቺፕስ ነገር ምናምን ትደውላለች ዴሊቨሪ የሚያረጋሉ ያመጣሉ እሱን ተወስዳለህ ትመጣለህ ትሄዳለህ መጨረሻ እግሬ ይሄ መሄድ አቃተኝ ቀጥ አለ በቃ እግሬ ከዛ ከደረጃው በቂጤ እንደዚህ ብዬ ወረድኩ እንዲህ የሚለው ነገር በቃ ቆመ የእውነቴን ነው የምነግርህ በዛ መሃል ደሞዝ ስጠኝ ስትለው ሰውየው የምን ደሞዝ ቀውጤ ነው የሚያረጋው እኔ ቋንቋ ብዙም አልችልም ልጅቷ አጣይቀዋለች በቃ ሞሪስ መንገዛበት ብር የለንም ባባ ቢሮ ተጠርተን የሆነ ነገር ጽፎ አንብቦልን እንደማመልከቻ ነገር ፈርሙ ይለናል ከዛም ፈርማለን 500 ድራሙን ይሰጣናል የሰጠን ቀን መቀመጫ የለም መኝታ የለም ከዛ